ሶ ኦሬዲ ኢትዮጵያን ባንክ አስገብቶታል ማለት ነው እና በኢትዮጵያ ከረንሲ ታይፕ ገብቷል። ፓይመንት ሜተድ ላይ ሁሉም የኢትዮጵያኖች አሉ። ቴሌብር፣ አዋሽ ባንክ፣ ንግድ ባንክ፣ ሁሉም ኢምፔሳ፣ አብሲኒያ ሁሉም አለ። እንደዚህ አይነት ኦንላይን ስራ የሚመቻችሁ ልጆች ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ እንዲሁም ደግሞ ኮሜንት ላይ ባለው ሊንክ አሪፍ ስራ ማግኘት ትችላላችሁ። ቴሌግራም ቻናል ላይ ጆይን በሉ እና ሲገቡ ኮሜንት ላይ ቴሌግራም ቻናል ላይ ጆይን ስታደርጉ ኮሜንት ላይ ይመጣላችኋል። ጆይን አድርጉ ማለት ነው። ግሩፕም አለ ማለት ነው እና ስትከፍቱ እንደዚህ አይነት ኢንተርፌስ ያመጣላችኋል እና እዚች ጋር እንደምታዩት ኤጀንት ሴንተሪ አለ። ታክስ ላይ ደግሞ ታክስ ላይ እናንተ ቬሪፋይ ስታደርጉ ሴቶች ዌልካም ቦነስ አለ ማለት ነው። 4,000 ዴይሊ የሚሰጣለ። ወንዶች ደግሞ ኢንቫይት እያደረጋችሁ ይሄን ማግኘት ትችላላችሁ ማለት ነው። እዚች ጋር ሴቶችም ኢንቫይት እያደረጋችሁ መስራት ትችላላችሁ እዚች ጋር ማለት ነው። $8 የሚሰጥ ታክስ አለ። እዛ ላይ $6 ከሰራችሁ $8 ጋር ሙሉ ማውጣት ትችላላችሁ። ኦል አርግታችሁ እና ዴይሊ አንድ ስፒን ይሰጣችኋል። በአዲሱ አፕዴት ነው። አፕዴት አላደረጋችሁ አፕዴት አድርጉ ማለት ነው እና እሱን አብላብሊ ስፒን አለ ማለት ነው። ዴይሊ አንድ የሚሰጥ እና ሲገቡ ዌልካም ቦነ ዌልካም ስፒን 3 አለ። አንደኛ ቬሪፋይ ስታደርጉ አንድ ስፒን ይሰጣችኋል። አንደኛ ደግሞ ልክ እንደገባችሁ መስጣለ። አንደኛው ደግሞ ሌላኛው 5 ደቂቃ ስትቀመጡ ያለው አለ። እሱ መስራት ትችላላችሁ። ሶስቱን ስፒን ስታደርጉ ወደ 7.9 ምናምን $1 ይደርስላችኋል ማለት ነው እና እንደዚህ ለሰዎች ሼር ያረጋችሁ ገቢ ማግኘት ትችላላችሁ። ኦሬዲ በ25 ስፒን $8 ማግኘት ትችላላችሁ። በአንድ ሰው 3 ነበር። አሁን በአዲሱ አፕዴት ላይ 4 ሆኖታል ማለት ነው። በአንድ ሰው 4 ታገኛላችሁ። በአንድ ሴት በወንድ ደግሞ 3 ሆኗል ማለት ነው እና ዊዝድሮዋል ደግሞ ኦሬዲ በኢትዮጵያ ባንክ ስለሆነ እንትን አላችሁት ባይናንስ አላችሁት ማለት ነው። በዩኤስዲቲ ብታወጡ ደስ ይላል ማለት ነው። 180 ብር ስለሆነ ዩኤስዲቲ እዚች ጋር ዊዝድሮዋል ደግሞ በኢትዮጵያ ስንት እንደሆነ ልንገራችሁ። በኢትዮጵያ 160 ብር ነው። በኢትዮጵያ ማለት ነው 160 ብር ነውና እኔ ኦሬዲ በዩኤስዲቲ ስለምጠቀም በብዛት በዩኤስዲቲ የምለውን እመርጣለሁ ማለት ነው እና ዩኤስዲቲ ላይ እዚች ጋር ፓይመንት ሜተድ አለ። ሴሌክት የምለው እሱ ነክቼ ዩኤስዲቲ TRC 20 አድሬስ ወስዳለሁ ማለት ነው። በባይናንስ ጄፌይ 1.5% ይቆርጠኛል። 1.5 ይላል 2 ነው ማለት ይቻላል እና እዚህ ጋር ባይናንስ ላይ ዲፖዚት እላለሁ። ከላይ ሰርች ባል ላይ USDT ከዛ በኋላ እዚህ ጋር USDT መርጣለሁ ማለት ነው። እዚህ ጋር ማለት ነው TRC አድሬስ ሁለተኛ ላለውን እሱን ነካና ከዛ ኮፒ አደርጋለሁ ይሄን አድሬስ ማለት ነው። ኮፒ ታረጋላችሁ ከዛ መጀመሪያ ላይ ሁለቱንም እዚህ ጋር ኮፒ ካደረጋችሁ ተመልሳችሁ ወደ አፕሊኬሽኑ ትመለሱ እንደዚህ ያመጣል። ሁለቱንም ኮፒ አድርጋችሁ ታስገባላችሁ ማለት ነው ሁለቱም ቦታ ላይ እና የመጀመሪያ እንዲ ፔስት ኮፒ ያደረጋችሁትን ፔስት ታደርጋላችሁ። ፔስት ማድረግ ከሆነ አድሬሱን ትጽፋላችሁ። ከዛ ዊዝድሮዋል እዚህ ጋር ደግሞ ይሄኛውንም ሳሚት ትላላችሁ። ይሄን ሳሚት ትላላችሁ በመታወት መልኩ ፔንዲንግ ላችኋል ማለት ነው። ፔንዲንግ ካለ በኋላ ትንሽ ደቂቃ ብቻ ነው የምትጠብቁት። ምንም ያስደብቅ ነገር የለምና ተመልሳችሁ ሩም ላይ እንደምታዩት ተመለስኩና 00 ሆኖኛል ይመለሳል ማለት ነው የተወሰነ ኮይን እና ኦሬዲ በመታወት መልኩ ማለት ነው ካሽ አውት ፔንዲንግ አለው ሳክሰስፉል ብሎኛል። USDT TRC ማለት ነው በመታወት መልኩ ባይናንስ ላይ $9.72 ሆኖኛል ማለት ነው ማየት ትችላላችሁ። እና በዛሬ ቪዲዮ እንዴት አጀማመሩ ነው ዊዝድሮዋል ነበር አሳየሁት። ስለዚህ እዚህ ጋር ሳይን አፕ በሚል መክፈት ትችላላችሁ። ስትከፍቱ ሳይን አፕ ፎር ኢሜል የምነው በመንካት እና ሲገቡ ደግሞ እዚህ ጋር ቬሪፋይ የምትነገራለች። ለሴቶች ታክስ መጣላቸው፣ ወንዶች ደግሞ መስራት ትችላላችሁ። እንደዛ አይነት ቲፖች የሚመቻችሁ ልጆች ኮሜንት ላይ የስ ያላችሁ፣ ለዚህ ቻናል አዲስ ሆናችሁ ልጆች ቪዲዮ ላይክ እና ሰብስክራይብ ያደርጋችሁ በሰም ሁኑ። በቀጣይ በአዲስ ምርጥ አፕሊኬሽን እንደሚመጣላችሁ አልጠራጠርም። ስለዚህ ሰብስክራይብ አድርጉ።